ሰላም 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 ቅዱሳን እንደምን አላችሁ? የጌታ ጸጋና ሰላም አብሮት ከእናንተ ጋር ይሆን። እኔ ወንድማችሁ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት የእግዚአብሔርን መልካምነት ለዓለም ሁሉ ለሚሰማ ሁሉ ለማወጅ ነው። እግዚአብሔር መልካም ነው። መልካምነቱ በሰው አእምሮ የሚገመገም ማለትም የሚወሰን መጀር የምናደርገው አይደለም። መልካምነቱ ለፍጥረት ሁሉ ነው። ለአንዱ መልካም ሆኖ ለሌላው ክፉ ሆኖ አያውቅም። እግዚአብሔር አምላክ ሁል ጊዜ መልካም ነው። በትንቢተ ናሆም ላይ ምዕራፍ 1:7 ላይ እንደተጻፈው መጽሐፉ እንደዚህ ይላል። እዛ ቦታ ላይ እግዚአብሔር መልካም ነው፣ በመከራ ቀን ሁሉ መሸሸጊያ ነው፣ በእርሱም የሚታመኑትንም ያውቃቸዋል ይላል። እግዚአብሔር ያውቀናል። አንዳንድ ሰዎች እግዚአብሔር አያውቀኝም ይላሉ። መከራው ስለበረታ ችግሩ ቢሶቱ ምድራዊ ነገር ሁሉ መጥቶ ከዚያና ከዛ መጥቶ ስላጨናነቃቸው የእግዚአብሔርን መልካምነት ከማወጅ ወደኋላ ይላሉ። ጭንቀትና ቢሶትን ማወጅ ይጀምራል። የእግዚአብሔርን መልካምነት እዛ ውስጥ ይደብቃሉ። ጌታ አያውቀኝም ይላሉ። እግዚአብሔር ይኮትቶኛል ይላሉ። በመሰረቱ እግዚአብሔር ማንንም ትቶ አያውቅም። ማንንም ትቶ የሚሄድ አምላክ አይደለም። ለአንዳንዱ ደግ አድርጎ ለአንዳንዱ ደግሞ ጨለማ የሚያወጣ አምላክ አይደለም። እግዚአብሔር ለሁሉ መልካም ነው። ስለዚህ በዚህ በመልካምነት ውስጥ አላችሁ። ይህን መልካምነት ሁል ጊዜ አውጁ፣ በሕይወታችሁ ላይ አውጁ። የተደረገላችሁ ብዙ ነው። ሊደረግላችሁ ያለም ነገር ብዙ ነው። እግዚአብሔር ፍጥረትን ሁሉ ከፈጠረ በኋላ አልተዋቸውም። ይደግፋቸዋል፣ ይከታተላቸዋል፣ ቁጥጥር ያደርግላቸዋል። ስለዚህ እግዚአብሔር አምላክ የዓለማት ሁሉ ዳርቻ ፈጣሪ የሆነው አድሎ አያውቅም። የሚያዳላ አምላክ አይደለም። ለፈጠራቸው ፍጥረታቶች በሙሉ እግዚአብሔር መልካም ነው። ስለዚህ ወንድሞችና እህቶቼ ይህን መልካምነትን ታውጃላችሁ፣ ትዘምሩለታላችሁ፣ ታውጃላችሁ። በአደባባይ እግዚአብሔር መልካም ነው ትላላችሁ። ዘመኑ መልካም አይደለም፣ ሁኔታው መልካም አይደለም፣ ጓደኛ መልካም አይደለም፣ አብሮ የሚወጣ የሚገባ መልካም ላይሆን ይችላል፣ ደግሞም አይደለም። የሚሰማ የሚደመጠው ሁሉ መልካም አይደለም። እግዚአብሔር ግን ሁል ጊዜ መልካም ነው። ይህን መልካምነት አውጁ። ከሰው እየጠበቃችሁ አታድርጉ መልካምነቱን። የሰው መልካምነት በእንካና በአምጣ ላይ የተመሰረተ ነው። ስትሰጠው ይሰጥሃል፣ ስትከለክለው ይከለክልሃል። በሆነ ጊዜ መልካም ይመስላል፣ በሆነ ጊዜ ደግሞ ሌላ ሆኖ ተለውጦ ታገኘዋለህ ወይም ታገኘዋለሽ። አንዳንድ ልብ ከሰጠ ሌላ ጊዜ ጀርባ ይሰጣል። አንዳንድ ጊዜ ደህና ሆኖ የሚመጣ ከሆነ ሌላ ጊዜ ከጀርባ ሆኖ ያማሃል። እግዚአብሔር ግን ሁል ጊዜ መልካም ነው። ይህን መልካምነት በሕይወቴ ላይ ለማወጅ እኔ ዝግጁ ነኝ። ወሬና አሉባልታ፣ ሐሜት፣ ሌላም ሁሉ ትቼ የእግዚአብሔርን መልካምነት በሕይወቴ በልጆቼ በምኖርበት ከተማ ላይ በማገለግልበት ህዝብ ላይ ለማወጅ ሁሌ ዝግጁ ነኝ። እግዚአብሔር መልካም ነው ሁል ጊዜ። ክብር ለእግዚአብሔር ይሆን። ሃሌሉያ።